አንተ ትሰማኛለህ? ከኔ እጅ መቼም ነው የማታመልጠው። ማን አባህ ስለሆንክ ነው አንተ? ያ እዚያ የወረኛ ያለቅላቂ ሰሙን ይጓደኛ አንተ ይኸውልህ ስማ፣ በተደጋጋሚ የምለው ሁለተኛው ቻናላችንን ጎጆ ቲዩብ ሁለትን እንግዲህ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እንግዲህ ውድ ቤተሰቦቻችን ነኛ ተስማምተናል። በቃ አንዴ እሷ ጋር አንዴ እኔ ጋር ይሆናል። አንድ ቤት ውስጥ ማለት ነው። አንናፋፈቅም። ምን አገባ ሲጀመር አንተ? እኔ 10 ሴት ምን አግባ? እኔ ፈቅደው ካገቡኝ አንተ ምን አገባ? ይሄ በህግ ያስቀጣል። ትሰማኛለህ? ውድ ተመልካቾቻችን ኮሜንት ላይ ናትናኤልን እንግዲህ ስሙን እየጠራችሁ እንድታመሰግኑልኝ ፈልጋለሁ። ምንድነው ልግባ? እኔ ለሰለሞን ሁለተኛ ሚስቱ ነኝ ማለት ግንባርን ብዬ ነው ናስመታኝ። እስቲ ሳልዘጋጅ መተህ ነው ይወላ ነገር ወይኔ እጂ ያንተን ዘርን ቁጭ አድርጌ መመገብ ምሽል መጀመሪያ ለራስህ ጠግበህ ብላ። ትሰማኛለህ? ምን አይነት የዘቀጠ አስተሳሰብ ነው? ቆይ ማለት መስቀጥ ሳይሆን በቃ እኔና እሷ ተስማምተንበታል። መጀመሪያ ትሰማኛለህ? ቁጭ ብትል ነው የሚሻለሽ። ምንድነው? ለምን አንተን ለማግኘት ነበር ይሄን ያክል ጊዜ ለፍኩት። እኔም ለህሊናዬ ብዬ ነው እሱን ያገባሁት። አስበዋል? እዚህ ተቸግሬ ምናምን ነገር ህሊናዬ ሲጮህብኝ ካነሰ ገና ይጨመርልሃል። ወይኔ ሰለሞን በነፍስ እንዳትወጣ ነው ማድረግ ከዚህ ቤት ጫጭሬ መጫወታሉ። ወልጄ እዚህ ሚንጫጫ ሳማን ህፃን ምን ይሰራልኛል? እኔ ሶል በቂ ነው። ይሁን አስተሳሰብሽ ሁላ ሰይጣናዊ ነው። እውነቱን ለመናገር የኔ ጫማዬን ለመጥረግ አይገባም። አንተ አሁን እኮ በእጄ ላይ ነው ያለው። ጫማዬን ለመጥረግ አይገባም። በአንተ የተነሳ እኔ አንድ ቀን አልታሰርምሽ። ሽሮውን ስጠጣ ልክ ትገባታለህ። እዛ ካለ እንጀራ ወጥ ነው ማጠጣጣ። በወርቅ ሰውነቴ ማስለወጥ የምችል ሰው ነኝ። እዚህ ካንተ ጋር እንዳንተ እዚህ 5,000 ብርና 10,000 ብር ወዳቃቀ መሰለህ እንደ ካሜራ ለቅኝ። ሰላም ጤና ይስጥልን ውድ የጎጆ ሁለት ተመልካቾቻችን እንደምን አላችሁ? እኔ ናትናኤል ነኝ። አጠገቤ ሚኪ ይገኛል። ከሚኪ ጋር ነው በይሳት የምንገኘው። እንደምን ቆያችሁ ውድ የጎጆ ሁለት ማለትም የሁለተኛው የጎጆ ቲዩብ ቻናል ተከታታዮቻችን እንደምን ቆያችሁ? እንግዲህ ዛሬ እኔም ደግሞ ከናቲ ጋር ነው የምገኘው። ያው አንዳንድ ማውራት ያሉብን ነገሮች ስላሉ ነው የግድ የተገናኘ ነው። ከስር እኔና ናቲ እየተገናኘን ያሉትን ነገሮች ለማስተካከል እንናበባለን። ማውራት ያሉብን ነገሮች እናወራለን። በዋናነት ግን ይህንን ኬዝ ናቲ ነው እንግዲህ ከኔ ባልደረቦች ጋር በመሆን የያዘው። እኔ እንዳርፍ፣ እኔ እንድረጋጋ ማለት እኔ እዚህ ኬዝ ውስጥ ሁለት እግሬን እንዳስገባ አልፈለገም። ያለውን ነገር በስሱ ወይም ደግሞ ከርቀት ከውጪ ሆኜ እንድከታተል ነው የፈለገው። እንደዚህ ያረገበት ምክንያት ደግሞ ያው ለኔ በማሰብ ነው። እንግዲህ ዋናው ነገር ወንጀለኞቹ እነ ሰለሞን እኔን ለማሳሰር የሞከሩት የፈለጉት ወይም ደግሞ የጠበቃ ኤልሳ ነፍሰ ገዳዮች ይያዙ እንጂ ይሄ ያጣላን። ውድ ተመልካቾቻችን እንግዲህ በተደጋጋሚ የምለው ሁለተኛው ቻናላችንን ጎጆ ቲዩብ ሁለትን እንግዲህ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እንግዲህ ውድ ቤተሰቦቻችን ናቲ ምን አዲስ ነገር አለ? እስቲ እናውራ አንዳንድ ነገሮችን። አው አዲስ ነገር አለን። ሜላትን መጋዘን እንዳለች ታውቃለህ? በጣም እያስፈለገች ነው አሁን ላይ። የምነግረው ነገር አለ እያለች በጣም በተደጋጋሚ እያላከችብኝ ነው። ሰው እስካሁን ድረስ አላገኘኋትኝም። ለምን ካልከኛው በደንብ ትንሽ እንድትሰቃይም ስለፈለኩ ነው። በአንድ በኩል ለምን ብትል በደንብ እንድታወራ እያንዳንዷን ነገር ምንም ነገር ሳትደብቀኝ በደንብ እንድታወራኝ ስለፈለኩ ነው። ይገባል መቼም በስራው ላይ ስላለህ በደንብ ካንተ የተሻለ እኔም አላቅም። በጣም ብዙ ነገሮችን ትነግረኛለች ብዬ አስባለሁ አሁን ላይ። ምክንያቱም በበቂ ሁኔታ ትንሽ ተንገላታለች ብዬ አስባለሁ። ይህንን ነገር የምናደርገው ደግሞ እውነታውን ለማጣራት ብቻ ነው እንጂ ማንም ላይ የግል ጥላቻ የለብንም። እውነታውን እንድትነግረኝ በጸባይ ብዙ ጊዜ ለምኛታለሁኝ። ንገሪኝ በቃ ምንም ሁሉ በብዙ ነገሮች ለማግባባት ሞክሬያለሁ። ነገር ግን እሷ ልትነግረኝ ፈቃደኛ አልሆነችም። መጋዘን እንድትገባና ለትንሽ ጊዜ እንድትሰቃይ ምናምን ነገር አድርጌያለሁኝ። ከዛ በኋላ በጋርዶቹ በኩል መልእክት በተደጋጋሚ የላከችብኝ ነው። ላገኛት አልፈለኩኝም ነበር እኔ በደንብ እንድትነግረኝ ሁሉንም ነገር በማሰብ እና አሁን ሄጄ አወራታለሁኝ። የምትለኝን ነገር በደንብ ሰማለሁኝ። እያንዳንዷን ነገርም ተከታትዬ ላንተ የምነግርህ ይሆናል። አሁንም ቢሆን አንተ እረፍት እንድታደርግ ነው የምነግርህ የምጠይቅህም ጭምር። እያንዳንዷን ነገር እኔ በራሴ መንገድ እንድወጣው ከአንተ ክሩ ጋር ነው እየሰራሁኝ ያለሁት። በእውነቱ በጣም ደስ የሚል ክሩ ነው ያለህ። በጣም ታውቃለህ መቼም እንደዚህ ብዬ እንትን አልልህም። አብረን ነው እናቴ የሰራ ነው። እነዚህ ክሮች ለአንተ አዲስ አይደሉም። ያው አዲስ ሊሆንብህ የሚችለው ሚዲያ ፊት ቀርበ ራስን አደጋ ላይ ያው ማንነትን ግልጽ አድርገ ኬዝ መጀመር ነው።
ይሄ ነው ትንሽ ሊከብድ የሚችለው። በዚህ አጋጣሚ እኔ በጣም አመሰግናለሁ። ኃላፊነት መውሰድ እኔ የሚገርማችሁ እኔ አይደለሁም ይሄንን ሐሳብ ራሱ ያቀረብኩለት ራሱ ነው። በቃ ብዙ ኬዞች እየመጡ ስለሆነ ኬዞችን ተከፋፍለን መስራት አለብን። ስለዚህ እኔም ወደ ሚዲያ መጥቼ ያንተን ጫና መቀነስ ባልችል እንኳን ለሌሎች ሰዎች እኔም አስፈልጋለሁ። በአንተ ስር ደግሞ ብዙ ነገሮችን ለምጃለሁ፣ ብዙ ነገሮችን አይቻለሁ። ስለዚህ ተከፋፍለን ለህብረተሰቡ መድረስ አለብን የሚል ሐሳብ ያመጣው እሱ ነው። በዚህ አጋጣሚ በጣም አመሰግናለሁ። ዋናው ነገር በዚህ ሰዓት ሁላችንም ለማህበረሰቡ የእኛን እርዳታ ለሚፈልጉ ሰዎች መድረሳችን ነው። ውድ ተመልካቾቻችን ኮሜንት ላይ ናትናኤልን እንግዲህ ስሙን እየጠራችሁ እንድታመሰግኑልኝ ፈልጋለሁ። ናቲ እንወዳለን እንድትሉልኝ እንድታበረታቱልኝ ፈልጋለሁ። ናቲዬ በጣም በጣም ነው ማመሰግነው። እኔም በጣም ነው ማመሰግነው። አምነኸኝ ይሄንን ኬዝ በራሴ መንገድ እንድፈተው ስላመንከኝ በጣም ነው ማመሰግነው። ላሳየኸኝ ሁኔታ እኔ እያንዳንዷን ነገር ተወጥቻት በደንብ እንደማሳይ በራሴ ተማመናለሁ። ተመልካቾቻችን እናንተም ብትሆኑ እያንዳንዷን ነገር ከኛ ጋር ሆናችሁ እንድትከታተሉ ጋብዛችኋለሁ። ቻናላችንን ሰብስክራይብ፣ ላይክ እንዲሁም ሐሳባችሁን በኮሜንት አሳውቁን። እናመሰግናለን። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? እንግዲህ ከ24 ሰዓት በኋላ ተመልሰን መተናል። መጋዘን በነበረችበት ጊዜ እያንዳንዱን ነገር አወራለሁ እዚህ መቀመጥ ይብቃኝ ብላ አናግራኝ ነው ወደዚህ ቦታ ይዣት የመጣሁት። ይኸውልሽ አሁን ከዚህ በኋላ ከአንቺ ጋር የምጨቃጨቅበት የምንታረክበት ምንም አይነት ጊዜ የለኝም። እንደ ትናንትናው ጊዜህን እፈጃለሁ ሰዓትን እገላለሁ የምትይኝ ከሆነ መልሼ እዛው መጋዘን ውስጥ እወረውርሻለሁ። ከአንቺ ጋር ምንም አይነት ማጠፋው ጊዜ የለኝም። ለምነሽ ነው እዚህ የመጣ ነው ታውቂያለሽ። እያንዳንዷን ነገር እነግርሃለሁ ብለሽ፣ ስለዚህ እያንዳንዷን ነገር አሁን በግልጽ ትነግሪኛለሽ። እሺ መቅለስለስሽ ምናምን ነገር አቁመሽ በስነ ስርዓት ንገሪኝ። እኔ ምንም አይነት ጊዜ የለኝም ጭራሽ ማባከን። ቦታ ታውቂያለሽ እንዴ? ተናገሪ። እሺ ይኸውልህ ሰለሞን እንደምታስበው አይነት ሰው አይደለም ማለት ይኸውልህ እኔ ለሰለሞን ሁለተኛ ሚስቱ ነኝ ማለት ይኸውልህ መጀመሪያ ስታየው ልጅ ይመስልካል። አቋሙን ስታይ መቼም አይተው ታውቃለህ አይደለ? እኔ ተይቼው አውቃለሁ። ኦኬ ወጣት ነው የሚመስለው። ብቻ ግን ርዝመቱን ስታይ ፊቱን ስታይ ምናምን ወጣት ነው የሚመስልክ። ግን እሱ 30ዎቹ መጨረሻ አካባቢ ያለ ሰው ነው እንዴ? ቆይ ማለት ሁለተኛ ሚስቱ ነኝ ማለት? ቆይ ሁለተኛ ሚስቱ ነኝ ማለት መጀመሪያ ሚስት አለችው። አንቺም ደግሞ ታውቂያለሽ? አውቃለሁ። እሷም ታውቃለች አይደለም? እኔ እንዴ ምን አይነት የዘቀጠ አስተሳሰብ ነው? ቆይ ማለት መዝቀጥ ሳይሆን በቃ እኔና እሷ ተስማምተንበታል። መጀመሪያ እሱ እኔን ከማግባቱ በፊት እሷ አናግሯታል፣ አገናኝቶናል። በጣም ጥሩ ልጅ ናት። ተግባብተናል፣ አውርተናል ምናምን። አንቺ ከምርሽ እንደምታወሪው ሁለተኛ ሚስት አለው ከእሱ ጋርም ከእሷ ጋር አውርተናል፣ ተግባብተናል፣ ጥሩ ልጅ ነች ምናምን። የምርሽ ነው እያወራሽ ያለሽ? አዎ እኔ ሁለተኛ ሚስቱ ነኝ ማለት ከእሷ ጋር ካገናኛም በኋላ እንዴት ማድረግ እንዳለብን፣ እንዴት ነገሮች መቀጠል እንዳለባቸው ተነጋግረናል። ሲጀምር በቃ በጣም ባለሀብት ነው። እሷንም በጣም ድል ባለ ሰርግ ነው ያገባት። ድል ባለ ሰርግ አይተኸው ልታውቀው በማትችል አይነት ማለት ነው። እና እኔንም እንደዛ ነው የሚያገባኝ። ሲቀጥል ደግሞ ምን ቀን ማን ጋር እንደሚሄድ አሁን ለምሳሌ እሷ ጋር ሰኞ፣ ሮብ፣ ዓርብ ነው የሚሄደው። ይሄን ሁላ እኔና እሷ ተስማምተን ጨርሰናል። የቀሩትን ቀናት ግን ከኔ ጋር ነው የሚያሳልፈው። እኔ እኮ ማለት ግራ እየገባኝ ነው። ተመልካቾቻችን እንደምሰሙት ከሆነ ሚስት እንዳለው ታውቃለች እና ያችኛዋ ሚስቱም ጭምር እችኛዋን ሊያገባ እንደሆነ በደንብ ታውቃለች። ተነጋግረዋል፣ ተግባብተዋል እና እሱ ሁለቱም ጋር የሚሄድበት ቀን አለው ነው እያለችኝ ያለችው። እንደዛ ነው አይደል እያልሽኝ ያለሽው? አዎ እንደዛ ነው። ቬሎ ሁላ እሷ ናት ያማረጠች። በቃ እሷ ናት ቬሎ ማለት ቬሎ በቃ ከእሷ ጋር ነው የገዛ ነው ሁላ። እኔ እና እሷ በጣም ተግባብተናል። እንዴት ነው ከተጋባን በኋላ ራሱ የእሷ ሀሳብ ቤት አለው ታውቃለህ፣ ምንም መግዛት ይችላል ሰው። በቃ ትልቅ ቤት ውስጥ እኔ እና እሷን አንድ ላይ ማኖር ነው ሀሳብ። እንዴት ነው ማለት እንዴት ነው ነገሩ? እኔ ግራ ገባኝ እኮ። እንዴት ነው ሁለት ሚስት በአንድ ቤት ውስጥ ሊያውም ደግሞ ሁለታችሁም ተስማምታችሁ ነው የሆነው ነገር? ታው በቃ ማለት እኛ ፈቃደኛ ነን። ገብቶካል? እኛ ደስተኛ ነን በዛ። በቃ ለእሷም አንድ ክፍል ያዘጋጅላታል፣ ለእኔም አንድ ክፍል ያዘጋጅልኛል። በፈረቃ እንዴ እሷ ጋር እንዴ እኔ ጋር ይሆናል። ኦኬ። በእርግጠኝነት ይሄ ሁሉ ነገር መጨረሻው ገንዘብ ማግኘት ነው። ከገንዘብም አልፎ ስም ታገኝበታለህ። የሰለሞን ሚስት መባል ቀላል አይደለም። ሁለት ሚስት አለው እያልሽኝ ነው እኮ። ያን ያህል ለውጥ አያመጣም። ኦኬ። ስለዚህ ሌላም ሴት ቢደረብ ምንም አይመስላችሁም ነው? ምን አገባን እኛ ማለት እንዴት ነው ልክ የሰለሞን ሚስት መባል ራሱ ክብር ነው። አንተ ስላልገባክ ነው።
እንደዛ ነው ማለት እንዴት ነው መሰለክ ይልክ ካለው ገንዘብም እኩል ለኩል ስም አለው ሶኛ ደግሞ ያንን ስሙን እንጠቀምበታለን ማለት ነው እና እኛ ተስማምተናል በቃ አንዴ እሷ ጋር አንዴ እኔ ጋር ይሆናል አንድ ቤት ውስጥ ማለት ነው አንነፋፈቅም ይሄ እኮ በጣም የሆነ ማለት የዘቀጠ ነገር ነው እየወራሻልሹ በነገራችን ዝሙትን ማበረታታት ምንም አሁን እኮ ሁለታችሁ እንኳን ሴቶች እንኳን እርስ በርስ ምን እንደምታረጉ ሁላ አናውቅም አይ እኛ እንኳን እንደዛ የረከሰ ነገር አናደርግም ግን ከዚህ በላይ የረከሰ ነገር አለ ብዬ አላስብም እኮ የመጀመሪያው ሚስቱ ሳታውቅ እኔ ጋር ቢመጣ ነበር አሁን ግን እዚህ ጋር አምና ፈቅዳ የመጣው ነገር ነው እኔም እሷ ጋር እንደሚሄድ ያችኛዋ ሚስቱ እንደማይፈታት አምኜ ፈቅጃለሁ እንደውም አንድ ቤት ውስጥ እኔና ሶች ልናረጋለን እሱ በማይኖርበት ሰዓት ወደ ውጭ ይሄዳል ነግሬሃለሁ በጣም ብዙ ስራዎች አሉት በጣም ብዙ ቢዝነስ አለው ሰው እሱ ያንን በሚሰራበት ሰዓት እኛ ደግሞ ቤት ውስጥ አይደብረኝም ብቻዬን ይኸውልህ የሰለሞን ሚስት ስትሆን በጣም ትልቅ ቤተ መንግስት የሚያክል ቤት ውስጥ ብቻህን ትኖራለህ ከዛ ደግሞ እኔ ከእሷ ጋር ብኖር ምን ችግር አለው በወጣን ቁጥር ሌላ ሚስት አሁን በእርግጠኝነትም እንደምነግሪኝ ከሆነ ሌላ ሚስት አግባ ብለውም ያለችው እየመሰለኝ ነው በዚህ አይነት እንደዚህ ተስማምታችሁ ተግባብታችሁ የምትኖሩ ከሆነ እና ይኸውልህ በቃ ሰለሞን ቆንጆ ማራኪ ከሆንክ እንደዚህ አይነት ሴት ይወዳል ያ ነገራችን ደግሞ አግባባን አብረን ጊዜ በምናሳልፍበት ሰዓት ደግሞ ብዙ ነገሮችን አወራን በጣም ብዙ ተግባባን ሰፖርት አደርገዋለሁ እንዴት ነው ስለ ስራው መጥቶ በሚያማከረኝ ሰዓት ሀሳብ መስጠት አልችልም ምንም አሁን ጩኜ ቢሆንም ግን ደግሞ ለሱ ስራ በዚህ አርግ ብዬ ሀሳብ መስጠት አልችልም የሚነግረኝን ነገር መስማት ብቻ ነው ስለዚህ ለቤተሰቦቼም ክብር አሳይቷል በቃ አለቀ የሚፈልጉትን አይነት ህይወት እየኖሩ ነው በሱ ገንዘብ ቤት ምናምን ገዝቶላቸዋል ስለዚህ ምን ፈልገው ምንም ዊርድ ነገር አለ አንተ ዊርድ ስለመሰለክ ነው ኖርማል ነገር ነው ላንቺ አንተም እንደዚህ አይነት ድል ብታገኝ ትጠቀምበታለክ አልጠራጠር ዝም ብለሽ አታውሪ ይኸውልሽ ስለማታውቂው ሰው በዚህ ልክ ማውራት የለብሽ አንተ ስንት ተከፍሎ ነው እንደዚህ አይነት ስራ የምትሰራው የኔ እናት እኔ እሱ ስለሱ የሚመለከትሽ ጉዳይ አይደለም አያ እሱ ነው ምልክ እኮ ለገንዘብ ብለህ ነው ከዚህ ያማንን ያመጣ ሰሚኝ ለገንዘብ ብቻ ብዬ አይደለም ሰሚኛለሽ ለገንዘብ ብቻ ብዬ አይደለም ለህሊኔም ጭምር የምሰራው ስራ እኔም ለህሊኔ ብዬ ነው እሱን ያገባሁት አስበዋል እዚህ ተቸግሬ ምናምን ነገር ህሊኔ ሲጮህብኝ ለዛ ደግሞ ሰለሞንን አግብቼ አሁን እኮ ሁለታችሁም ጀስት ገላችሁን እየሸጣችሁ ነው ከሱ ጋር እየኖራችሁ ለምንድን ነው ገላችሁን የምንሸጠው እኛ እኮ ሙሉ ለሙሉ ሚስቱ ነን ሁለት ሚስት አዎ የሀብቱ ወራሽም ሁለታችንም ልጅ የለንም ስለዚህ ሀብቱ ወራሽ ነን ለምንድን ነው እሺ ልጅ ያልወለዳችሁት እንግዲህ ሰለሞን ልጅ ቢወድ ኖሮ የልጆች ገበያ ላይ የሚሰራ ይመስልክ ነበር ልጆችን በእንትን መሸጥ ይሰራ ነበር እስኪ ንገረኝ ልጅ አይወድም እንድንወልድ አይፈልግም ስለዚህ ሁለታችንም የእርግዝና መከላከያ እንድንጠቀም ያደርገናል እኛም ደግሞ ሀሳቡን ተቀብለናል ስለ እድሜሽ አታስቢም ወልደሽ ለቤተሰቦችሽ ልጅ ማሳየት ነው ወልጄ እዚህ ሚንጫጫ ሳማንያ ህፃን ምን ይሰራልኛል እኔ ሰው በቂ ነው ይሁን አስተሳሰብሽ ሁላ ሰይጣናዊ ነው እውነቱን ለመናገር ስለመሰለክ ነው አንተን የሚመስሉ 10 ልጅ በወልድ እዚህ ጋር ምን ይጠቅማሉ አንተን መስለው የማይራዋ ስራ ለመስራት አንቺ አፍሽ እንዳከፍችሽ ሰምኛለሽ ሌላ ወሬ ልትወራ አልፈልግም እሺ በቃ የማይራቡ ህፃናትን ወልጄ ምንም አይጠቅሙም ነው ማለት የሰለሞን ልጅ መባል አው ጥቅም እንትን ይላችኋል ግን ምንም አይሰራም ሶል ካልፈለገ ደግሞ አልፈለገም ነው በቃ ይኸውልሽ እኔ ሲጀመር አሁን እንደዚህ አይነት ተራ ቆሻሻ የሆኑ ወሬዎችን እንድትወሪልኝ አይደለም እዚህ ጋር ያመጣሁሽ እኔ ካንቺ ጋር ከዚህ በኋላም ምንም እማወራውም ነገር የለም እዛው መጋዘንሽ ገብተሽ ተበሰብሻታለሽ እዛው ሲጀመር በወንጀለኛ ተባባሪነትሽ ብቻ ረጅም ዓመታቶችን እስር ቤት እንደምታሳልፊ ታውቂያለሽ እኔ እነግርሻለሁ ከዚህ በኋላ ካንቺ ጋር ምንም አይነት ወሬ ማውራትም ማለት እኔ በጣም ያስጠላሽኝ ራሱ ማለት የምትወሪ ወሬ ሁላ ደስ አይልም ነው ወደ መጋዘንሽ አይቆይሽ አዳምጠኛው ልክ እንዴ ምንድነው ማዳምጥ እንድነግር ካል እንዴ ጠራ ምን ላዳምጥ በጣም መጋዘን መግባት አልፈልግም በእናትህ ምንም ይኸውልሽ ስሚ ሌላ የምትነግሪ ነገር ካለ ጊዜ ልስጥሽ እንደነገርኩሽ ካንቺ ጋር እንደዚህ የማይረቡ ወሬዎችን ለመስማት የሚሆን ጊዜ የለኝም ማለት አሁን እኮ ልክ እሱ ያለበትን አሳልፌ ቢሰጥክ እንኳን መልሰክ እኮ እዛ ቦታ ነው ልትወስደኝ የምትችለው አይደል እንዴ ይኸውልሽ እኔ እዚህ ቦታ አስቀመጥኩሽ አላስቀመጥኩሽ አይደለም የወንጀለኛ ተባባሪ በመሆንሽ ብቻ አመታትን እስር ቤት ተበሰብሽ እኮ እሱ አመታት እንዲቀንስልኝ እኔ ሰለሞን ያለበትን ልጠቁምክ የተቀደሰ ሀሳብ ሰለሞን ያለበትን ቦታ ታሳይኛለሽ እሱን ሄጄ አገኘዋለሁ ምናልባት በመተባበርሽ ብቻ የተወሰነ ነገር አስተያየት ሊደረግልሽ ይችላል እርግጠኛ ነህ እሱን ህጉ ነው የሚያውቀው እሺ ይኸውልህ ሰለሞን ያለበትን ቦታ እነግርሃለሁ ግን ደግሞ እርግጠኛ ሆነህ አትሄድ ላትይዘውም ትችላለህ ምን ማለት ነው ላትይዘውም ትችላለህ ሰለሞን እንደዚህ እንደምታየው እንደ ጅል ሰዎች አይደለም ማለት በቃ ቀላል ሰው አይደለም
ያስኩት ስትል የማትይዘው አይነት ሰው ነው። ምን ማለት ነው ይሄ? ማለት ያለበትን ቦታ እርግጠኛ ሆነሽ ያለበትን ቦታ ካሳየሽኝ ለምን ሊይዞ ማለት ነው? ሰለሞንን ስላላወቀው ነው እኮ ንገሪኛ እስቲ ስለሱ የማልይዝበትን ምክንያት ንገሪኝ። ይኸውልህ እሺ ማለት ይኸውልህ ሰለሞንን ልታገኝበት እርግጠኛ ያለበትን ቦታ ሳይሆን የምነግርህ ልታገኝበት ያለ ብዬ የማስበውን ቦታ ነው የምነግርህ። እሺ እሱንም ቢሆን ትነግሪኛለሽ። እኔ በእርግጠኝነት የምነግርሽ ነገር ያለበትን ቦታ አታውቂም ብዬ አላስብም። እውነቱን ለመናገር ከእኔ ይልቅ ሁሉንም ነገር የመጀመሪያ ሚስቱ ታውቃለች። የእሷን ቤት ልጠቁምህ እችላለሁ። ምን የእሷ ቤት አንድ ላይ አይደለም የምትኖሩት? አይ አሁን ለጊዜው እንኳን አንድ ላይ አይደለም የምንኖረው። ይኸውልህ እንዲህ ዝም ብሎ የሚያዝ አይደለም ስልክ እንዴት መሰለክ፣ ይኸውልህ ሁሉም ሀብታም በየቦታው ቤት ሊኖር ይችላል። እሱ ግን ይሄ መጠባበቂያ ቤት አለው። የሆነ ኮሽታ ሲፈጠር ወይ የሆነ ነገር ስራው ላይ መበላሸት ሲኖር ብቻ የሆነ ነገር ስራው ላይ የማይሆን ነገር ሲፈጠር ሄዶ የሚደበቅበት ቤት አለ። እዛ ቦታ ደግሞ ሁሌ ሚስቱን ይዟት ነው የሚሄደው። ይኸውልህ በጣም ምን ያናደኛል መሰለክ፣ ሁሌ በሄደበት ይዟት ነው የሚሄደው። በቃ የሆነ ነገር ከተፈጠረ ማንም ሰው እሷን እንዲይዝበት አይፈልግም። ከአንቺ ለይቶ ለምን አላውቅም። እኔም እሱ ነው የሚያናደኝ። የሆነ ከኔ የተለየበት ስለሱ በጣም ብዙ የምታውቂ ይመስለኛል። ግን ደግሞ በቃ እሷ ከምትታሰርበት እሱ ራሱ ቢታሰር ነው የሚመርጠው። ኦኬ እሺ። ሁሌ ስለሷ ጥሩ ነገር እንዳወራኝ ነው። የሆነ ነገር እንዳትሆን ሁሌ ነው የሚጨነቅላት፣ ሁሌ ነው የሚሳሳላት። በቃ ስለዚህ እሷን ካገኘህ እሱ ማግኘት ትችላለህ፣ ግን ደግሞ ላታገኘው ትችላለህ። እንደዛ አትበኝ። አሁን ሳስበው እኔና አንቺ በደንብ እየተግባባ ነው። እኔ ወደምፈልገው መንገድ እየመጣሽልኝ አውቃለሁኝ። ግን ደግሞ ይኸውልህ እንዴት መሰለህ አገኘሁት ስትል የማታገኘው አይነት ሰው ነው። ሚስቱን ማግኘት ከቻልክ እሱም ላታገኘውም ትችላለህ። ምናልባት ሚስቱንም ላታገኛትም ትችላለህ። እሺ ስለዚህ እያንዳንዷን እሱን ላገኝበት ወይንም ደግሞ እሷን ላገኝበት የምችለውን ቦታ በሙሉ ትጠቁምኛለሽ። በሙሉ እኔ እነሱ አሉበት የተባለውን ቦታ እያንዳንዷን ቦታ ሄጄ እፈትሻለሁ። እነሱን እፈልጋቸዋለሁ። በእርግጠኝነትም ደግሞ አገኛቸዋለሁ። አንድ ቦታ አለ እንደዛ አይነት ሰው እንደዛ አይነት ባለ ሀብት ይገኝበታል ብለህ የማታስበው ቦታ አለ። የት ነው? እሱም ቦታ ልነግርህ እችላለሁ። ይኸውልህ ቦታውን ጠቀምኩ ማለት ታገኛቸዋለህ ማለት እኮ አይደለም። ላታገኛቸውም ትችላለህ። ይኸውልሽ ስለሱ አይመለከትሽም። እነሱን አገኛቸዋለሁ ብለሽ የምታስቢውን ቦታ በእርግጠኝነት ንገሪኝ። እሺ ግን ካሜራ ፊት እንዲያዝብኝ አልፈልግም። ማለት ለምን? ይሄን ቦታ ካሜራ ፊት መጥራት አልፈልግም። ምክንያት አለሽ ለሱ? በቃ አልፈልግም። ቦታውን ይታወቅ አልፈልግም። ማለት ይኸውልህ አታምነኝም። እስካሁን ደበደብከኝ፣ አሰርከኝ፣ ምንም እኮ ያደረኩት ነገር የለም። እየተባበርኩ ነው ጭራሽ አይደል? እሺ ስለዚህ ይኸውልሽ ካሜራ መጥፋቱ ምናምን ነገር የሚያሳስበኝ ጉዳይ አይደለም። እሱ ይጠፋልሻል፣ ችግር የለውም እኮ እሱ ችግር የለውም። ይጠፋልሻል ግን ትወስጂኛለሽ ቦታው ላይ እነግርካለሁ። ትነግሪኛለሽ። እሺ ካሜራማን አንዴ አጥፉላት። አልነግርህም የምትይ ከሆነ ወይም ደግሞ ሌላ ድራማ ለመስራት የምትሞክሪ ከሆነ ግን በራስሽ ላይ ነው የምትፈርጂው። አልሞክርም። እሺ ጊዜ እንዳታባክኝ። እሺ ካሜራማን አንዴ አጥፉላት። ሰላም ውድ ተመልካቾቻችን እንደምን አላችሁ? ከሰዓታት በኋላ ድጋሚ ወደ እናንተ ተመልሼ መጥቻለሁ። አሁን የመጣሁት ለእናንተ የምስራችን ለመናገር ነው። ለረጅም ጊዜ ስንከታተለው የነበረው አቶ ሰለሞን አሁን ላይ በቁጥጥራችን ስር ውሏል። ሜላት በጠቆመችን ጥቆማ መሰረት እሱን ለማግኘት ሄደን ነበረ። በጊዜው ካሜራም ይዘን አልሄድንም ነበረ። ምክንያቱም ከዚህ በፊት ልክ እንደተፈጠረው እሱ በአንዳንድ በጥቃቅን ስህተቶች የተነሳ እንዲያመልጠን ፍቃድ መስጠት አልፈለግንም ነበረ። ካሜራ አለመያዛችን በጣም ጠቅሞናል እውነቱን ለመናገር። ምክንያቱም በጊዜው እዛ ስንደርስ የተለያዩ ወከቦች ተፈጥረዋል። ያንን ወከባ በሙሉ ተቋቁመን ያለፍነው ካሜራ ባለመያዛችን እንዲሁም ያንን ነገር ለመቅረጽ ስንል ባለመዘናጋታችን ምክንያት ነው። እንዲሁም የክሩ በሙሉ ከኔ ጋር አብረውኝ የነበሩትን ክሮች ማመስገን እፈልጋለሁ። ሰለሞን በጊዜው እንደደረስንበት ሲያውቅ ለማምለጥ ሞክሮ ነበረ። እንዲሁም ሲሮጥ ነበረ። በተለያዩ መኪኖችም ስንከታተለው ነበር። ቢሆንም ግን ከኛ እጅ መውጣት አልቻለም። በቁጥጥራችን ስር አውለነዋል። አሁን ያለው ከባልደረቦቼ ጋር መኪና ውስጥ ይገኛል። እሱን ወደ እናንተ ይዤላችሁ እመጣለሁ። እንዲሁም የእሱ የመጀመሪያ ሚስት የተባለችውን ግለሰብ በእርግጠኝነት ይዘናት ቀጣይ ወደ እናንተ እንደምናቀርባት ቃሌ ነው። ሰለሞን እያንዳንዷን የሚያውቃትን ነገር ምንም ነገር ሳይደብቅ እያንዳንዷን ነገር በእናንተ ፊት እንደማወጣጣው ቃል እገባላችኋለሁ። ሚስት የተባለችውንም ግለሰብ በቅርቡ ይዣት አጠገብ ላጠገብ ቁጭ አድርጊያቸው ለእናንተ እያንዳንዷን ነገር እንዲናገሩ አደርጋለሁኝ። ሁለቱንም ይዣቸው እንደመጣ ቃል እገባላችኋለሁኝ። አሁን ግን በእጃችን ላይ የሚገኘው ሰለሞን ስለሆነ እሱን ይዤው እመጣለሁኝ። አብራችሁን ቆዩ። እስከዛው ድረስ ቻናላችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ከጎናችን ሁኑ። እናመሰግናለን። አብራችሁን ቆዩ። ሰማኛለህ? ቁጭ ብትል ነው የሚሻለሽ። አንተን ለማግኘት ነበር ይህን ያክል ጊዜ ለፉት።
አንተን ለማግኘት ነበር ስለፈለክ ነበር። ከቀደም ጀምሮ ታገዝኩ። አንተ ዝም በል። ጭራሽ ልትጣላኝ እየመጣ ነው። ይበቃኛል። ልትጣላኝ ነው ጭራሽ ልትጣላኝ ነው ወይ? ብዙ ስለሆናችሁ ነው። ብዙ ስለሆናችሁ እኔ ላንተ በቃለሽ። እደጅ እንገናኝ። ምንም እደጅ መገናኘት ነው ነገር። በኔ መስመር እንገናኝ። ጭራሽ እንዳታስፈራራኝ አንተ። በኔ መስመር እንገናኝ። ልታስፈራራኝ እንዳትሞክር። አትምታይ፣ ልቀቀኝ። አንተ ትሰማኛለህ? ከኔ እጅ መቼም ነው የማታመልጠው። ማን አባ ስለሆንክ ነው አንተ? አታውቀኝም። እሺ ማን እንደሆንክ አታውቀኝም። እኔ ሰለሞንን አታውቀኝም። አላውቅም ማለት ግንባርን ብዬ አመጣኝ። ናስመታኝ። ግንባርን ብዬ ነው ደፋ። ናስመታኝ። እስቲ ሳልዘጋጅ መተህ ነው ይወላ ነገር። ትሰማኛለህ? ትወጣለህ፣ እንገናኛለን። ትሰማኛለህ? ነው የማታመጣው። ዋጋ ነው የማስከፍልህ። ሽጉጤ ነው ወይኔ፣ ሽጉጥ አንድ ቀን ብረሳ ወንድ ልጅ አውራ ይልብካለህ። ወንድ ልጅ አውራ ሽጉጥ ላይ ሽጉጤን ስራ ነው። ሽጉጤን ስራ ነው እንጂ አሳይ ነበር። ሽጉጤን ቢይዝ ግንባርን በስቻ አሳይ። አጥፋልኝ። ካሜራው ልቀቀኝ። እኔ ሰለሞንን አታውቀኝም። ዋጋ ነው ማስከፍል። አታውቀኝም። እሺ ሰለሞን፣ አሁን ትንሽ ጥጋብ የበረደልህ ይመስለኛል። ምንም ነገር ላታመጣ እኔንም ጉልበት አስወጣኸኝ። ነው እዚህ ጋር ይኸውልህ፣ ስማ፣ ካነሰ ገና ይጨመርልሃል። ወይኔ ሰለሞን፣ በነፍስ እንዳትወጣ ነው ማድረግ ከዚህ ቤት። ና ወደዚህ ጋር ና ወደዚህ ጋር። አንተ እንደዚህ ሆነ ወራኝ እጀነን እንድትወራኝ አልፈልግም። እሺ አገኛለሁ። ይሄ እጄን ባልሰብርልህ እኔ ሰለሞን አይደለሁም። ያንተን እጅ ቀድሜ ካልሰበርኩት፣ ስማኝ፣ አሁን ካንተ ጋር ምንም አይነት የምንለፋለፍበት ምክንያት የለም። ሰለሞን እንደዚህ አልበረደልህም ነው ጥጋብህ? ገና አገኛለሁ። መድገም እንችላለን የተፈጠረውን ነገር። ጠብቅ። ጥጋብ አልበረደልህም? እጄን አነሳ። እኔ ተመልካቾቻችን እያያችሁ ነው። አሁንም ቢሆን ጥጋቡ አልበረደለት። አታውቀኝም። ለዛ ነው እንዴ? ማነህ አንተ? ማነህ ብለህ ነው የምታስበው? ሰማኛለህ? አንተ በጣም ተራስ ሆነ። ምንም ነገር ነው የማታመጣው። እድሜ ልክህን ሳሳስር እዛ ማረሚያ ሽሮ በአንተ የተነሳ ስማኝ፣ በአንተ የተነሳ እኔ አንድ ቀን አልታሰርም። እሺ ሽሮውን ስትጠጣ ልክ ትገባታለህ። እዛ ካለ እንጀራ ወጥ ነው የማጠጣ። ጠብቅ። እያያችሁት ነው ተመልካቾቻችን ጥጋቡን። እኔ ሰለሞንን ስለማታውቀኝ ነው እንዲህ እኔ እጅ ወይኔ እጅ ጥጋብህን አበርድልሃለሁ ገና። እርሜን ዛሬ ሽጉጤን ብረሳ አንዴ ካሜራማን እባክህ ካሜራውን አጥፋልኝ። አንተ ጥጋብ አልበረደልህም ነው? ዋጋ ነው አልበረደልህም ነው? ጥጋብህ እንዳነካኝ ዋጋ ነው ማስከፍልህ። በጋ ነው። ታወራለህ አትወራም? እያንዳንዱን ነገር ልቀቀኝ። ታወራለህ አትወራም? ይኸውልህ አስፈላጊ ከሆነ አሁንም ቢሆን ካሜራውን ማጥፋት ይችላል። አሳያለሁ። ማውራት ያለብህን ነገር ካላወራህ የኔ አንዱ ጋርድ ለአንተ በቂ ነው። እኔ እጄንም አላነሳብህም። ሰባብሬ ሳስቀምጥህ እንደዚህ ተንቦርክኬ ሳይኝ ከአንተ ጋር እኩያ አደረክኛ። ወይኔ ሰለሞን አለመተዋወቅ፣ ወይኔ አለመተዋወቅ። ይገርማል ተመልካቾቻችን። ተደብድቦም ጥጋቡ የማይወጣለት አይነት ሰው ነው። ወይኔ እጄ ሰማኛለህ? ምንም ነገር አታመጣም። ምንም ነገር ለራስህ ነፍስ የሌለ ሰው ነህ። ሰውነት ላይ ያ የማይረባ ሰውዬ ነው። ሰማኛለህ አይደል? እንዲህ ነው የምሰብርህ ቀጫጫ ሰውነትህን። ይህንን ነገር እወቅልኝ። ጭራሽ ነው ከኔ እጅ የማታመልጠው። እንዲህ ለብሼ ሳይ አሳያለሁ። እኔ ሰለሞንን ስለማታውቀኝ ነው። ሰማኛለህ? ምንም ነገር አታመጣም። እንዲህ ለብሼ ስታይኝ እኔ ከአንተ ጋር እዚህ እኩያ ካረከኝ ደረጃ ካረከኝ ምንም ነገር አታመጣም። የኔ ጫማዬን ለመጥረግ አይገባም። አንተ አሁን እኮ በእጄ ላይ ነው ያለው። ጫማዬን ለመጥረግ አይገባም። በእጄ ላይ ነው ያለው። ምንም ነገር አታመጣም። ጫማዬን በምላስ አልሰው የኔን ጫማ። እኔ ሰለሞንን አታውቀኝም። የወርቅ ጫማ ማረግ ሰው ነኝ እኔ። ከአንተ ጋር እዚህ እንደዚህ ለብሼ ስታይኝ ከአንተ ጋር እዚህ ቁጭ ስል እኩያ ካረከኝ እጄን አነሳን ይላል። ወይኔ እጄ። አሁንም ቢሆን ጥጋብ አልበረደልም እንደማይው ከሆነ ጥጋብ ያኔን ጥጋብ አንተ አይደለም የምታውቅልኝ። ወይኔ እጄ። ያንተን ዘርህን ቁጭ አድርጌ መመገብ የምችል መጀመሪያ ለራስህ ጠግበህ ብላ። ትሰማኛለህ? ስለማታቆሰው ዝም ብለህ እንድትወራ አልፈልግም። የወርቅ ምግብ አንተ ዝም በል፣ ዝም በል። ትርፍ ወሬ እንድትወራ አልፈልግም ከዚህ በላይ። በህግ አምላክ ካለ ህግ ፍቃድ እየደበደብከኝ ይሄ ጥጋብህን እኔ ስማ፣ ይኸውልህ ቀጥቼ እግሬን ካላስላስኩ እኔ ሰለሞን አይደለም። አንተ ዝም በል፣ ሌላ ትርፍ ወሬ እንዳትወራ። ባልሰብርልህ እኔ ጠብቀኝ። እኔ ሰለሞን አይደለም። በደንብ እደበድብሃለሁ። እስኪ ምን አባ እንደምታመጣ ያለ እኔ ሰለሞን እንዴት ነው ቆይ እንደሚያደርግ አንተ? አሁን እኮ በእጄ ላይ ነው። ምንም እኮ ልታመጣ አትችልም። ካሜራ ደቀና ፊቴ ካለ ህግ ፍቃድ ካለ ፍቃድ እኔ መቅረጽ አልችልም። አትፈልግ አንተ የምን የምታውቀው ነገር? ዞር በል ና፣ ቁጭ በል። ወዴት ነው? ቁጭ በል። ካሜራው ከጠፋ ነው አንተን አለቅህ። መቀረጽ አልፈልግም፣ መብቴ ነው። ካሜራውን አንዴ ካሜራውን አጥፋልኝ፣ አጥፋልኝ ካሜራውን። ጥጋብ እስኪበርድ ድረስ ነው እናንተ። አጥፋልኝ።
ጥጋብ አልበረደልህም ነው? አልበረደልህም ነው? አልበረደልህም ነው? ቆይ እያንዳንዱን ነገር ብትናገር ነው የሚሻለሽ። ትሰማኛለህ? ምንም ነገር ነው ከኔ እጅ አታመጣም። እሺ እናገራለሁ። እሺ ና ተነስ፣ ተነስ፣ ና ተነሳ። ምንድን ነው? ወይኔ እጄ ትሰማኛለህ? ከአንተ ጋር ልለፋለፍ ወይንም ልደባደብ አይደለም እዚህ የተገኘሁት። ከአንተ የምፈልጋቸውን እያንዳንዷን ነገር እንድትነግረኝ ብቻ ነው የምፈልገው። እንዳረሳት አልረሳውም፣ ችግር የለውም። እኔ መበቀል በምትፈልግበት ጊዜ ሁሉ መበቀል ትችላለህ። አሁን ግን ለጥያቄዎች ለእያንዳንዱ ነገር መልስ ትመልሳለህ። ምንድነው ማወቅ እንፈልገው? ምንድነው ምን አድርገህ ነው የምትለኝ? ምንድነው የምትለኝ? ከመጀመሪያው ጀምሮ ምንም እኔ ከመጀመሪያ ምንም የማውቀው ነገር የለም። ምንድነው ስለኔ ታውቃለህ? እኔ ሰለሞንን ታውቃለህ? ስማኝ፣ እያንዳንዱን ነገር ከላይ ሆነ የምታዘው አንተ እንደሆንክ አውቃለሁ። ስለኔ ማወቅ ከፈለክ ውጣና ከተማውን ጠይቅ። ሰለሞን ምን አይነት ሰው ነው? ማንንም አልጠይቅም፣ ምክንያቱም አንተ ፊት ለፊቴ ነው ያለኸው። እኔ ምንም በቃ የለኝም፣ ምንም የማውቀው ነገር የለም። ምንም አታወራም? ካሜራውን ማጥፋት እንችላለን። ካሜራውን ካጠፋው ደግሞ ምን እንደሚፈጠር በደንብ ታውቃለህ እኮ። ማወቅ የፈለግከውን በግልጽ ጠይቀኝ። በቃ ወይኔ እሺ። ስለዚህ ሁሉንም ነገር እየተፈጠረ ያለው ነገር ትነግረኛለህ። ሚኪን ካሳሰራችሁበት ጊዜ ጀምሮ ተናገር። ሚኪ ያ እዚያ የወረኛ የአለቅላቂ ሰሙን ጓደኛ አንተ ይኸውልህ፣ ስማ፣ ሌላ ትርፎሪ ልትወራ አልፈልግም። ወሬ መለቃቀም ስራ እሱም እንዲህ ነው። ሲለቃቀም ነው እዛ አፈር ደም ያስጋጥ ነው። ትርፎሪ አታወራ። የተጠየቀውን ብቻ መልስ። ትርፎሪ እንድትወራ አልፈልግም። የእሱ ዕጣ እንዲደርስ ትፈልጋለህ? ካልፈለክ ምንም ልታመጣ አትችልም። ስማኝ፣ ምንም ነገር አታመጣም አንተ። ተናገረው። ከዛች ጊዜ ጀምሮ ምን እያደረክ እንደነበር ከምትቀጠቀጣውን ጥርስህን ከምለቅም እንደዛ አይተሃል። የኔን ኃይል ያናል እንደሆነ አይተሃል አይደል? ገንዘብ ልስጥህና ይህን ካሜራ ነው ወደዛ ወስደህ ጣልና አርፈህ ህይወትህን ኑር። አልኖርም። ስማኝ፣ የምኖረው ምን ያህል ብር እየሰራው አይመለከትም። መቶ እጥፍ አድርገህ ይሰጣል። አይመለከትም። ከአንተ 5 ሳንቲም አልፈልግም። በባዶ እጅ እስር ቤት ከምትወረወር አይሻልም? አይመለከትም። በህፃናት እንባ የሚመጣ ገንዘብ አልፈልግም። እያንዳንዷን የምትሰራውን ስራ ቃል ከወንድምህ እስከ ሁለተኛ ሚስትህ ማለት ነው። የመጀመሪያ ሚስትህንም ይዣት መጥቼ ከአንተ ጋር እዚህ ፊት ለፊት አወራታለሁ። በጣም ትንሽ ጊዜ ብቻ ስጠኝ። እሷን ከመምጣቴ በፊት ግን ሚስቴ አናት ላይ ወረድ። ስለ ሚስቴ የምታውቀው ነገር የለም። አመጣታለሁ። በዚህ ቃል እገባልሃለሁ። ከኔ ጋር ያለን ነገር ጨርስ። ስለሷ ማውራት ባንታ እሷ እንዳትጎዳ የምትፈልግ ከሆነ ስለሷ እኔን በግልጽ ትነግረኛለህ። ስለ ሚስቴ አታውራ። ከኔ ጋር ያለን ነገር እየጠየኩ ነው። ሲጀመር ስለ ሚስቶቼ ሆነ ስለማንም ማውራት አችልም። አንተ በአንተ አፍ የሚጠሩ ሚስቶች የሉም። ሰማኛለህ? አንዷ እዚሁ እኛ ጋር መጋዘን ነች አለችው። ሲጀመር አንዷን ደግሞ ይዤልህ እመጣለሁ። ማን ፍቃድ ሰጣችሁ የኔ ሚስት ለመንካት? አይመለከትም። ከማንም ፍቃድ አልጠብቅም። እኔ ማን ስለሆንኩ ነው አንተ የኔ ሚስት የምነካው? ማን ስለሆንኩ ነው? ወደዛ ዞር በልልኝ። ማን አንተ? ራስህን ችግር ውስጥ አትክተት። ድጋሚ መቀጥቀጥ ካልፈለክ በስተቀር ትበልስልኛል። ማን አንተ? ለምን ነው ሚስቴ መጋዘን? ፊት ለፊትህ አምጥቼ ረግጣታለሁ። ወንድ ነህ። ይዛኔ ምንም ነገር አታመጣም። ይዛኔ እንታያለን። ይሄ ሁሉ ሰው የተሰበሰበው እኮ እኔን ጥበቃ ነው። የዚህን 10,000 እጥፍ ማምጣት እችላለሁ። ሰው እኔ ኩራህን አታወራ። ስማኝ፣ ሌላ ወሬ አልፈልግም። ሚኪን ለምን እንዳሳሰራችሁት፣ ለምን ልገለው እንደፈለክ እያንዳንዷን ነገር ትነግረኛለህ። ወረኛ ስለሆነ ማያገባ ውስጥ እየገባ ስለሚፈተፍት ማያገባውን አርፎ ህይወቱ እንደመኖር የማንም ህይወት ውስጥ እየገባ ስለሚፈተፍት ማያገባ ህይወት ውስጥ ገባ፣ መስመሬ ላይ ገባ፣ አስወጣሁት፣ አስወገድኩት፣ አለቀ። እውነታውን ለማምጣት መሞከሩ ነው። እውነታውን ለመውጣት መሞከሩ ነው። ይስተፋል። ለምን ሰለሞን ነኝ እኮ እኔ እንደዚህ ያው ለብሼ ካንተ ጋር እንደዚህ ስቀመጥ ይሄን ጫማ አድርጌ ከተማው ስዞር ምን ስል በቃ እንደናንተ ርካሽ እንዲህ ባዶ በ5 ብርና 10 ብር መለቃቀም ሰው መሰልኩ እንዴ? ለሰው ልጅ ክብር ይኑር። እኔ በሚሊየን የማፍስሰው ነኝ። በሚሊየን ብር አካውንቴ ውስጥ ያለ ሰው ነኝ እኮ። በህፃናት እንባ አይደል? በሰዎች ሽያጭ ነው ይሄን ብር የምታገኘው። ይሄ እናንተ የምፈላስፉት ነገር ነው። በቃ ሰው አንድ ሰው ሲያልፍለት ይሄን ነገር እንዲህ ነው የምታደርጉት። እጄን አተንካኝ ወደዚህ። በአንተ እጅ የሚነካጅ ሰውነት የለኝም። እኔ በወርቅ ሰውነቴ ማስለወጥ የምችል ሰው ነኝ። እዚህ ከአንተ ጋር እንዳንተ እዚህ 5,000 ብርና 10,000 ብር መለቃቀም መሰለህ እንደ ካሜራ ለቅኝ። ተመልካቾቻችን ጥጋቡ በጣም ከአቅሜ በላይ እየሆነብኝ ነው። እኔ ትዕግስቴንም እያስጨረሰኝ ነው። እንዴት እኔ ምን አይነት ምን ብትተማመን ነው እንደዚህ የሚያደርግ አንተ? እኔ ሀብታም ሰው ነኝ። ገንዘቤ ቤት ሞልቶ ደጅ የተጠረገ እንደ ቆሻሻ የሚጣል ሰው ነኝ። አንድ ነገር ቃል ልግባለህ፣ እንጀራ አሮብኝ እንዲህ ምኖር ሰው አይደለም። ይሄ የምትመካበትን ሀብትህን በእርግጠኝነት ነው የምነግርህ ከዚህ በኋላ አታገኙም። በጣም በእርግጠኝነት ሆኜ ነው የምነግርህ። አሁን ቢበዛ አንተ ምን ታደርግ? ብታሳሰረኝ ነው። እኔ ጠዋት አሳሰረኝ፣ ጠዋት መጥቼ በዚህ እጠይቃለሁ። ይሄና ከኔ ጋር አትተዋወቅም ለማለት ነው። እኔ ሰለሞንን ስለማታውቀኝ ነው። አሁን አንተ አትፍጨርጨር። እዚህ
ትላለህ። 5,000 ብር ቢሰጡ ነው ምን ይሰጡሃል? ሌላ እዚህ ከአንተ ጋር እዚህ 10 ብርና 5 ብር ለቃቀም መሰለህ። ለቃቃሚ አፍህን አትክፈት። ካሜራ ብር ልቀም ሰማኛለህ? አፍህን አትክፈት ወይ ፎቶ አንሳ። ትዕግስቴን እያስጨረስከኝ ነው። ፎቶ ቤት ልክፈትልህና ስራበት። አሁን ይሄን ቤቱን እኔ እከራይልሃለሁ። መደብደብ ነው የፈለግከው ነው? እኔ ለራስህ ነው እኮ እናትህ እንጀራ ከሚያርባት እዛ። አንተ ስለ እናቴ ጭራሽ እንዳትወራ። አጥፋልኝ ካሜሮ። ስለ እናቴ ጭራሽ እንዳትወራሽ። ሰማኛለህ? እንዳትወራ በለው። ሰማኛለህ? ከዚህ በኋላ ለአንተም ማባክነው ምንም አይነት ጉልበት አይኖረኝም። ከዚህ በኋላ አፍህን ስከፍት ዝም ብዬ አላይም። እንደዚህ ይሄን ያህል የታገስኩ ይበቃኛልሽ። ይኸውልህ ስማኝ፣ እያንዳንዷን ነገር ካሜራ ፊት በግልጽ ትናገራለህ። ያለበለዚያ ግን እመነኛ ንቄ ነው የምገልህ። እያንዳንዷን ነገር ትናገራለህ፣ በጥፋት ትቀጣለህ። ሌላ ትርፍ ወሬ አልፈልግም። ትሰማኛለህ? እሺ እናገራለሁ። እሺ ቀጥል። ጊዜን አትፍጅብኝ። አሁን ምንም እኔ ምንድነው የምፈልገው ልንገርህ። ከመጀመሪያው ቀን ጀምሮ ምን የመጀመሪያ ምን ልንገርህ? ወንድሜን አሳገድኩት። በቃ እኔን ያሳሰርኩት እስር ቤት እንዳሰረ ያልኩትኝ እሱ ነው። ምንድነው ምክንያት? የማያገባው መስመሬ ውስጥ ገባብኝ። አቀና ብለህ አውራኝ። ወደዚህ ጋር ተናገር። መስመሬ ውስጥ ገባ። በቃ መስመሬ ውስጥ ሲገባ ከመስመሬ ውስጥ ለማስወጣት ነው ያን ያደረኩት። በጊዜው ሚኪ እያንዳንዷን ነገር የምታረጋትን ነገር አውቆብህ ነበረ። አንተ ላይ ግን አልደረሰም ነበር። እዛ አስወገድኩትኝ። እባክህ ልጁ አካሄዱ ሳየው ወደ እውነቱ የሚደርስ ስለመሰለኝ በሰዓቱ አስወገድኩትኝ። አካሄዱ አያምርም ነበር ልጁ። እውነቱ እኔ ላይ እንዳይደርስብኝ ብዬ ሳይደርስብኝ በፊት አስወገድኩትኝ ብዬ አሰብኩኝ። ከዛ አሳሰርኩትኝ። ያቺ ማትረባ ቡዳ ደረሰችለትና ከዛ ነገር አዳነችው። ያው እንግዲህ እኔ ማድረግ ያለብኝን አረኩኝ። በራሷ ህይወት በራሷ ላይፍ የማይሆን ቦታ ውስጥ ገባች። ህይወቷን በገዛ እጇ አጣች። በቃ ይሄ ነው እውነቱ። በቃኛ አደብደውኝ። ውድ ተመልካቾቻችን ሰውን መግደል ልክ እንደ ጀብድ ነው እየወራ ያለው። እንደምታዩት ለሱ በጣም ትልቅ ነገር አድርጎ ያቺ ምስኪን እህታችንን ነፍሷን ያጠፋት እያንዳንዷን ነገር ታውቃላችሁ። ግን አሁን እዚህ ጋር ልክ ጀብድ እንደሰራ ሰው ነው እያወራ ያለው። እኔ ምን አይነት ሞራል እንዳለው ምን አይነት ህሊና እንዳለው አላውቅም። እያንዳንዷን ነገር የቀረችዋንም ነገር ታወራለህ። ይሄ አሁን የነገርከኝ ለአንተ ከምትሰራው በጣም ትንሹን ነገር ነው። እያንዳንዷን ነገር አውቃለሁ። ተናገረውን እንዴት ልታስገድሏት እንደቻላችሁ በምን አይነት መንገድ እንደሄዳችሁ። በቃ እሱን ለማስወጣት ተጣጥራ ጉድጓድ ገብታ ምንም አለቃዎች እኔ በገንዘብ የገዛኋቸውንም ሰዎች በህጉ በፍትሐ ብሔር በምን ብላ በህግ ብላ አስፈታቸው። ምንም ወንጀል የለበትም ልጁ ተብሎ አስፈታቸው። እነሱም ከህግ በላይ ወግ ባለቃቻቸው እንዳይጠየቁ እነሱ ምን ማድረግ አልቻሉም። ተፈታ። የሁላ ነገር ያደረገችው እሷ ነበረች። አናደደችኝ። አርፋ ቤቷን ህይወቷን መኖር ስችል የጠበቃ ብር በቂ ነው፣ ይበቃታል ለሷ ለመኖር። አጉን ሙቺ በሰው እጅ ሙቺ ሲላት ነው እንጂ ያደረገችው ለመኖር በቂዋ ነው። ብር ያላት ብር በቂዋ ነው። እሷ አርፋ ብኖር ይሻላታል። አሁን ከሱ የሱን ከይዝ ብዘለው እሷ ምንም አተራበ የሚገላት ገንዘብ የለም። ዘላ የራሷን ህይወት ብኖር አሁን በእኔ መስመር ባትገባ የሁላ ነገር እኔም ሰው እሷን ለመግደል ፈልጌ አይደለም። መስመር ውስጥ ገባች፣ አስወገድኳትኝ። በቃ ያንተ አንድ ተራ ቆሻሻ ስራ እንዳይበላሽ ብለህ እኔ ተራ ቆሻሻ የአንድ ምስኪን ልጅ ህይወትን ያጠፋው በአንድ ነገር ላይ በሷ ሰው ላይ በሷ ሰውነት አስገድያት እኔ ስንት ሚሊዮን ብር እንዳገኘሁበት ነው ያውቃለሁ። አንተ ሰው በገንዘብ አይለካም። ትሰማኛለህ? ገንዘብ ማለት ተራ ወረቀት ነው። ከሰው ልጅ በታች የሆነ ፍጡር ነው። አንተ እኮ እንደ አምላክ እያመለክ ነው ያለው። እኔ ምን አገባ? ስለ እኔ ምን አገባ? እኔ እንደፈለግኩ ላድርገው። አያገባም። አንተ ስለ አንተ አይመለከተኝም። ትሰማኛለህ? አንተ እየበደልካቸው ስላሉ ሰዎች ግን ይመለከተኛል። ስለ እነሱ ህግ ይጠይቀኝ። እኔ በደንብ ትጠየቅበታለህ። አንድ ነገር ልንገርህ። አንተ አይደለም ህግ ነው የሚጠይቀኝ። እኔ ና እያንዳንዷን ነገር ይኸውልህ፣ አሁንም ቢሆን የሰራሃትን ስራ በግልጽ ካሜራ ፊት ትነግረኛለህ። ነገርኩህ። በቃ ከዛ በኋላ ላጠፋህ ጥፋት እያንዳንዷን ቅጣት ትቀጣለህ። 100 ዓመት ቢፈረደብኝ እኔ 1 ዓመት ሳልተሰሩታለሁ። እኔ ሰላም እሱን አብረን የምንመለከተው ይሆናል። ችግር የለም። ጥያቄዎችን እጠይቅሃለሁ፣ በቀጥታ ትመልስልኛለህ።
ነገርኩ። ሌላ ምን ቀረክ? ገና በጣም ትንሽ ነገር ነገረኝ። ስለምትሰሩት ስራቸው እያንዳንዱ ነገር ማወቅ እፈልጋለሁ። በቅርቡ ከባለቤት የሰማሁት ነገር እንዳለው ነው። በቅርቡ ሰዎችን እያገትክ የሰውነት አካሎቻቸውን እየወጣህ ለመሸጥ እንዳስብክም ሰምቻለሁ እኮ። እሱ የኔ ስራ ነው። አንተ አይመለከትህም አትበለኝ። ስለሚመለከትህ ነው እየጠየቅኩ ያሉት። የህግ አካል ካንተ? አዎ የህግ አካል። አሳየኝ፣ መታወቂያን አሳየኝ። የህግ አካል ከሆንክ መታወቂያን አሳየኝ። ሰማኛለህ? ለአንተ ምንም የማስረዳት ግዴታ የለም። ሰማኝ፣ እኔ አንድ ጋዜጠኛ ነኝ እኮ። በቃ ማወቅ ያለብህን ነገር ብዬ የማስበውን ነገር አለው እንጂ ስለ ወንጀል ስለምሰራው ስራ ሁሉም ነገር አልነግርህም። በዙሪያ እዚህ የተሰበሰቡት ወንድሞቼ ግን የህግ ባለሙያዎች ናቸው። አንድ ነገር ልንገር፣ አንተን ለማሳሰር እድሜ ልክን አንተን ለማሳሰር በቂ የሆነ መረጃ በካሜሮቻችን ይዘናል። እኔ ችግር የለብኝም። ገንዘቤን ይዝነው እኔ ለምን እጨነቃለሁ? ቢበዛ 5 ሚሊዮን ብር 10 ሚሊዮን ብር ክፈል። ጸብ ካልፈለግ መደብደብ ካልፈለግ ልክ እንደቅድሙ በትክክል ጠይቀኝ። አሁን እንኳን እየጠየቅኩህ ነው ያለሁት። በቃ እኮ ስለ ስራ ነገርኩህ እኮ። በቃ ሰዎችን አመጣለሁ፣ እሸጣለሁ። ይፈልግ በቃ በፈቃዳቸው እሸጣቸዋለሁ። ስለ ህፃናቶቹስ? ህፃናቶቹ ቤተሰቦቻቸው ፈቅደው ነው። አንተ ቤተሰቦቻቸው ፈቅደው ነው አትበል። ቤተሰቦቻቸው ብር ይሰጣቸዋል። ከዛ ሰማኛለህ? ጥሩ ሰው እንደሚያሳድጋቸው ይነገራቸዋል። ለእኛ በውስጥ የሚላኩልን በጣም ብዙ መልእክቶች አሉ። በቃ እምቢ ሲሉ ምን እናድርግ? በቃ እምቢ ሲሉን ግዴታ ነው። የገዛ ልጆቻቸው ናቸው እኮ አይደል እንዴ? ይሁኑ እምቢ አሉ። በቃ እምቢ ሲሉ ደግሞ እኔ ገንዘብ የሚከፍሉኝ ሰዎች ግዴታ ልጆቹን ስለሚፈልጓቸው በቃ በገንዘብ እንስጣቸው። እምቢ ሲባሉ በግዴታ ይወሰድባቸው። ለአንተ ለራስህ የራስህን ኪስ ለመሙላት አንድ ምንም የማያቀጻ ልጅን ከእናትና ከአባቱ ቅፍ አውጥተህ ለማንም ነጫጭባ ፈረንጅ ትሰጣለህ። ይሄ ነው ለአንተ ስራ። አልፈለግም ካሉ ምን ላድርጋቸው ታዲያ? እዛ ሄደው ምን እንደሚገጥማቸው ምን ታውቃለህ? ምንም አይገጥማቸው። በቃ መውለድ የማይችሉ ሰዎች ናቸው እነዛ። ወልደው ያሳድጉ፣ ከዚህ ወስደው ያሳድጓቸዋል። ያም ቢሆን እኮ በህጋዊ መንገድ መሆን የሚችል ነገር ነው አይደል? ህግማ ለምን ህግ ካወቀ ምንም ሰራሁት? እኔ ምኑን ተጠቀምኩት? ህግ ሳያውቅ ነው እንጂ እኔ ጥቅሜን የማገኘው። ህግ ካወቀ ምኑን ስራው ነው እኮ። ለራስህ ጥቅም ስትል ምንም የማያውቁ ህጻናት ልጆች ራሴ ለስራ ራሴ ቤተሰቦቻቸው ወደማያውቁበት ቦታ ከቤተሰቦቻቸው እየነጠርክ ትልካለህ። ሲያድጉ ይፈልጓቸዋል ቤተሰቦች ብለው መፈለጋቸው አይቀርም። ልጆቹ የት ይቀራል መፈለጋቸው? አሁን አንተን እንጂ እንደምትጨረጨረው ቤተሰቦቻቸው ራሱ ረስተዋቸዋል። አንተን አሁን እንደዚህ የምትጨረጨረው ያም አሁን ያ ወንድም የምትለው እሱም እንደዚህ ተፍጨርጭሮ እንደዛ አንጠልጥዬ ልገለው የነበረው ያቺ ያዳነችው እንጂ እሱ ማለት አንድ ጀግና ወጣት ነው። ትሰማኛለህ? እኛ ምንም ነገር በማናውቅበት ጊዜ ሁሉንም ነገር ስላንተ ቀድሞ ያውቅ ነበር። እሱ ባይኖር ነበር እኛ እዚህ ጋር ባልደረስን ነበር። አንተንም እዚህ ጋር ፊት ለፊት አምጥቼ ባላወራሁ ነበር። እሱ ተንቀዠቀዠ ካለ እድሜው እንዲቀጭ ራሱን የማይገባው ቦታ ውስጥ ከተተ። ገንዘብም ከፈለገ መጥቶ ነኝ ቸገረኝ ቢለኝ ሰጠዋለሁ የሚያስፈልገው። እሱ የገንዘብ ችግር ያለበት ሰው አይደለም። ትሰማኛለህ? ሞከረ አንጠልጥዬ ልገለው ሞከርኩ። ያቺ ማትረባ መስጎጥ ጣልቃ ገባች፣ እሷ ተቀደመች። ሰው መግደልህን በኩራት አታውረው። የሰለሞን እጅ መጨረሻው እንደዚህ ነው። ሰው መግደልህን በኩራት አታውረው። አንዳንድ ሰዎችም እየገቡ ነው፣ እነሱም በቅርብ ይታያል። እንግዲህ እያስፈራራኝ ነው እንዳንተ እያስፈራራኝ ነው። እየነገርኩህ ነው እውነቱን። አለም ትመጣ እያስፈራራኝ ነው። እየነገርኩህ ነው። በቃ አትምታኝ፣ ለቀኝ። ነገረኛል ከቤትህ ቀንሰህ እያንዳንዱን ነገር ትነግረኛለህ። ስነግርህ አትምታኝ፣ ካለበለዚያ አልናገርም። ምንም አስፈላጊ ከሆነ ገና ካሜራውን አጥፍቼ እቀጠቅጥሃለሁ። እየነገርኩህ ነው። በቃ መረጃ ከፈለክ ዝም ብለህ ስማኝ። ትሰማኛለህ? እያንዳንዷን ነገር በስነ ስርዓት ንገረኝ። ያንተን ትዕቢትና ጉራ ለመስማት አይደለም እዚህ የተቀመጥኩት። ነገርኩህ። በቃ ምን ሌላ ምን ቀረክ? ስራዬን ነገርኩህ፣ የምሰራውን ነገርኩህ። በቃ አብራርተህ እንድነግረኝ ነው የምፈልገው። እያንዳንዱን ነገርኩህ። በቃ አምጥቼ እሸጣለሁ ሰዎችን፣ አለቀ። ሌላ ምን አለ? ሌላ እንፈልገዋለን። ቤተሰቦቻቸው ይፈቅዳሉ። እሺ፣ በጣም ደግሞ ግራ ያጋባኝ ነገር ከባህላችን ጋር የማይሄድ በጣም ጋጦጥ የሆነ ስራም እየሰራህ ምንድን ነው? አንድ ሰው ሆነ ሁለት ሚስት ማግባት መብቴ ነው። ይሄ በህግ እንደሚያስቀጣ ታውቃለህ? ምን አገባ ሲጀመር አንተ? እኔ 10 ሴትም አግባ፣ እኔ ፈቅደው ካገቡኝ አንተ ምን አገባ? ይሄ በህግ ያስቀጣል። ትሰማኛለህ? በህግ ያስጠይቀኝ። እኔ መብቴ ነው፣ የራሴ ሰው ነኝ። ፈቅደው ካገቡኝ እኔ ምን አገባኝ? አንተ ምን አይነት አይምሮ ነው ያለህ? ቆይ ሴቶቹ ከፈለጉ ምን ላድርግ? ሴቶቹ ፈልገው አግባኝ ካሉ አይምሮ ሊኖር ይገባል። አንተ አይምሮ አይሰራም እንዴ? ገንዘቤን ይጭነቀው፣ ገንዘቤ ይጭነቀው። ምን አገባኝ? ይተኛሉ፣ ይበላሉ፣ ይጠጣሉ፣ ሌላውን ይፈልጋሉ። የሚፈልጉ ገንዘብ ነው። እኔ ካንተ ጋር ከካሜራ ጀርባ ሰማኛለህ፣ ከካሜራ ጀርባ እኔ እናንተ በደንብ እናወራለን። በደንብ ማለት ነው። መጋዘን ወስደን መደረግ ያለብህን ነገር እናድርጋለን። ጥጋብም ይበርድልሃል። እንገናኛለን። እኔ እናንተ ተመልካቾቻችን፣ ይሄ ሰውዬ በሰላም አውርቶ የሚረጋጋ አይነት ሰው አይደለም። በሰላም ለማውራት ፍላጎቱ ጭምር ነው የሌለው። ስለዚህ ይሄን ሰውዬ ማድረግ ያለብንን ነገር አድርገን በቀጣይ እንመለሳለን። አብራችሁን ቆዩ። ና አንተ ውጣ።
ለቀቀኝ፣ አትያዘኝ። ራስ ወጣት መሸርሽ ለቀቀኝ፣ ወደዛ ለቀቀኝ፣ ራስ ወጣለሁ። ይለቀቀኝ፣ አትንካኝ።